ሰላም ውድ የቲክቶክ ቤተሰቦቼ እንደምን አላችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ እያልን ላይክ፣ ሰብስክራይብ በማድረግ ጀምሩ፣ አበረታቱን። አንድ በጣም የሚያሳዝን ታሪክ ነው ይዤላችሁ የመጣሁት። አንድ እህታችን ባለትዳርና የሶስት ልጆች እናት ነበረች እና በትዳሯና በህይወቷ በጣም ደስተኛ እንደነበረች ነው የነገረችኝ ባለትዳራችን። እና ባለቤቷ በስራ አጋጣሚ ወደ ውጭ ሀገር መሄድ እንዳለበት ፕሮሰስ ያልቅለትና ይመጣል። እዛ እሷ ቤተሰብ የላትም፣ ጓደኛ ምንም ስለሌላት ያው ትዳርን ይዛ ስለነበረ ከትዳሯ ጋር ነበር አብራ እየኖረች የነበረችው እና የእሱ ቤተሰቦች ደግሞ ደህና የሚባሉ ስለነበረ የራሳቸው ቤት ያላቸውና ነበሩና ብቻዋን ከምትሆን ለምን ከኛ ጋር አትኖርም ይሏታል። ከዛ እሱም ለእሷ ያማክራታል ማለት ነው። እዛ እሷም ስታስበው ያው ብቻዋንም ከምትሆን ልጆችም ይዛ ምናምን ትልና በእሱ ሀሳብ ተስማምታ እሱ ሊሄድ አንድ ሳምንት ምናምን ሲቀረው እነሱ ቤት መግባት ማለት ነው። 2 ክፍል ተሰጥቷቸው የእነሱ ቤት ትልቅ ስለነበር እዛ መግባት። ከዛ በኋላ እንግዲህ እሱም ስላለ እሱም እስከሚሄድ በጣም ደስተኛ ነበረች። በቃ እንደዚህ ነው እንዲህ ማለት ሰዎች ያው የባል ቤተሰብ ምናምን ሲባል ስለምትሰማ አሁን ከምታየው ነገር አንፃር በቃ በጣም ጥሩ ሰዎች እንደሆኑ ምናምን ትረዳለች ማለት ነው። ከዛ እሱ ቀኑ ደረሰና ሄደ። ቃል እነሱ አደራ ሰጥቶ ልጆቹንም እሷንም አደራ ሰጥቶ ችግር የለም ምናምን አሉ፣ ተቀበሉ። ከዛ እሱም ሄደ፣ ኑሮ ተጀመረ። 1 2 3 ወር በጣም ጥሩ መልካም ነበሩ። ቁርስ እጠራለሁ፣ ምሳ እጠራለሁ፣ ቡና ሲፈላ እጠራለሁ። በቃ የማይጠሩኝ ቦታ የለምና በክብር ነበር 2 3 ወር የያዙኝ። እኔም እንደዛው ያው ጥሩ ስለነበሩ በጥሩነት ነው እየመለስኩ የነበርኩት ነው ባለ ታሪካችን። ከዛ ከ3 ወር ምናምን በኋላ በቃ እውነተኛ ማንነታቸው እየተገለጠ ቀስ ቀስ እያለ መጣ። እሱ በጣም ቤተሰቦቹን ስለሚወድ እና በጣም እነሱን ስለሚሰማ እኔ ምንም አይነት ነገር ብነግረው አያምነኝም። እነሱ የሚነግሩትን ነው በብዛት የሚሰማው እና እያለ በቃ ጸባያቸው እየተቀየረ መጣ። እኔን ልክ እንደ በቃ ሰራተኛ በሉኝ እያደረጉኝ ማለት ነው። ጠዋት እጠራለሁ፣ እሄዳለሁኝ። በቃ እዛ አንዴ ቡና አፍይ ሲሉኝ፣ አንዴ አድርጊ ሲሉኝ ምናምን ሰራተኛ አለች። ግን በቃ እኔ የምሰራው ምግብ ነው የሚበላው። እኔ የምሰራው በቃ እንደ ማታ ደግሞኝ እንደ ሰራተኛ እንኳን ረፍት አላት እስከ 4 ሰዓት 5 ሰዓት ነው የምጨርሰው ስራዬን እና ልጆቼን እንኳን ለመንከባከብ ጊዜ አጣሁ። እሱ በዚህ ሁኔታ ይሄንን ሁኔታ አያውቅም። ደስተኛ ነው ከቤተሰቦቹ ጋር ስላለው ያው ምንም ነገር አይደርስባትም ብሎ ስለሚያስብ ማለት ነው። ልነግረውም ፈለግኩኝ፣ ከቤተሰቡ ጋር ማጣላውም መሰለኝ። እኔ በጣም ከብዶኛል። አንዳንዴ ራስሽን ማጥፊ ይለኛል። በጣም ከምችለው በላይ ከብዶኛል ትላለች ባለ ታሪካችን። ልጆቼን ይዤ የት ልሂድ? ቤተሰብ የለኝም፣ ስራም የለኝም። እሱ ልጅ ጠብቄ ነው የምኖረው። እሱ ከሚሰጠኝ ገንዘብ ሌላ ምንም የለኝም። ያው እሱ የሚሰጠኝም ለቤት አስቤዛ ለልጆች ምናምን ሲል ወር ሳይደርስ ነው የሚያልቀው። እነሱ ይህንም ስለሚያደርግልኝ ይናደዳሉ መሰለኝ። በጣም ነው የሚያንገበግቡኝ። ያው እኔ ደግሞ እግዚአብሔር የሚለውን መርህ ተከትዬ ነው እየኖርኩ ያለሁትኝ። ግን በጣም በደላቸው በዛብኝ። ከአቅሜ በላይ ሆኑ ሰዎቹ። ለሱም እንዳልነግረው ቤተሰቡ ማለያየት ይሆንብኛል ብዬ ፈራሁኝ። ስቃዩን መቋቋም አቃተኝ። ሁልጊዜ እንዳለቀስኩ፣ ሁልጊዜ እንዳነባው ነው። ራሴን ሁሌ ላጥፋ እላለሁ። ደግሞ ልጆቼንም ያሳዝኑኛል። ምን እንደማደርግ ግራ ገብቶኛል ትላለች ባለ ታሪካችን። እንግዲህ በጣም ነው የሚያሳዝነው። አሁን ያለኝ አንድና አንድ አማራጭ ከሱ ቤተሰብ
መውጣት ነው። እንዴት እንደሆነ ግን የማውቀው ነገር የለኝም። ምክንያቱም ገንዘብ የለኝም፣ አቅምም የለኝም። ጨንቄያለሁኝ። እባካችሁ የኢትዮጵያ ሕዝቦች መላ በሉኝ። እናንተ ብትሆኑ ምን ታደርጋላችሁ? ከቤት ልውጣ ሳልነግረው ወይስ ደግሞ ምን ልሁን ጨነቀኝ፣ እንደዚህ ህይወቴን ልቀጥል? ብነግረው ደግሞ እሱ ከቤተሰብ ጋር ማለያየት ፈራው። የኔ ህይወት ደግሞ ሲኦል ሆነብኝ ከነ ልጆቼ ትለናለች ባለ ታሪካችን። ሀሳብና አስተያየታችሁን በኮመንት ስር አስቀምጡልን። ፓርት ቱ በሉን። ፓርት ቱ ይቀጥላል። እናመሰግናለን። መልካም ቀን።